25 ቲክነስ ማለት ያው ከዚህ ከታች እስከ ላይ ድረስ ያለው ከፍታ ነው ማለት ነው። እዚህ ምታል ከነ ጠረጴዛው ማለት ነው። ጽድት ያለ መጅሊስ በ25 ቲክነስ ሰርችላታለሁ። ሙሉ የቤት ዕቃ አላት። ፈርኒቸር ዕቃዎች፣ አልጋዎች አሏት የሚያማምሩ ከሶማሌ ዲዛይኖች አምጥታ ያሳየችንን ዲዛይን ጽድት አድርገን ሰርተናል። ምን መሰላችሁ? አልጋ አለ፣ ቁም ሳጥን አለ፣ መዋቢያ አለ፣ ቲቪ ስታንድ አለ። ሁሉንም ሰርተናላታል። ወደ ቤተሰቦቼ የምታዩት ደግሞ በ25 ቲክነስ የሚያምር ጽድት ያለ ጀርባው በአልሙኒየም ያለው ማለት ነው። በጣውላ የተሰራ መቀመጫው ማለዳ ቦንድድ ነው የተጠቀምነው። እንደምታዩት ነው እንግዲህ ማለዳ ቦንድድ እንደምታዩት የፈለገ ቢሆን በዘሉበት እንደፈለገ ብትሆኑበት የመተርቦሽ ባህሪ የለውም ማለት ነው። በ25 ቲክነስ ነው የሰራንላት። በጣም ነው የሚያምረው ማለት ነው። እናንተም እንደወደዳችሁ ተስፋ አለኝ። እህታችንም እንግዲህ ካለሽ ኮሜንት ላይ አሳውቂ ማለት ነው። እዚህ ጋር ያው ቪዲዮ መቼም ሲያው ይገርመዋል። እሱ እየጠበቀኝ ነበር እዚህ ጋር ጫንልኝ ብሎ። እኔ ግን ቪዲዮ ከመስራቴ በፊት እንደዚህ ተመችቶኝ የተኛሁበት ምናምን የሞካከርኩት ነበር ቦንድዱን። እንግዲህ ወደ ቤተሰቦቼ ዛሬ ይዤላችሁ የመጣሁትን ቪዲዮ እስከ መጨረሻው አብራችሁኝ ተከታተሉኝ። የሁሉንም ዋጋ አሳውቃችኋለሁ። የትራስና ፍራሽ ልብስም በነገራችሁ ላይ አዛኝ ነበረ። ጽድት ያለ በጣም የሚያምር እኔ ወድጄዋለሁኝ። እስኪ እናንተም ላሳያችሁ ከወደዳችሁት። የምታዩትን ትራስ ልብስ ማለት ነው በ10 ፍሬ ሰርችላታለሁኝ። በመቀጠል ደግሞ ይሄን ፍራሽ ልብሱንም ሰርችላታለሁ። እንደዚህ ያው ትራስ ልብሱ በቃ ዲዛይኑ እንደዚህ አዲስ የመጡ ጨርቆች ናቸው። በጣም ያምራሉ። ወላሂ እኔ ወድጃቸዋለሁ። ፍራሽ ልብሱም እንደዚሁ ያው ፈራርሺ ይሄንኛውንም ትራስ ልብሱን ለራሱ የቀረጽኩት ቪዲዮ አለ። እሱንም አስገባላችኋለሁ። የምታዩት ነው። በጣም ያምራል። ሲፈራሽ ነው በጣም የሚያምረው። በኢትዮፎም ፍራሽ ሲፈራሽ ነው እነዚህ የሚያምሩት። እንግዲህ እናንተ ማዘዝ የምትፈልጉ ታች ላይ የማስቀምጠውን ቁጥር እየተጠቀማችሁ ወዘዙኝ። 24 ሰዓት ኦንላይን ነኝ። በጥራት በእምነት አንደራደርም። 24 ሰዓት ስራችንን ሰርተን እናስረክባችኋለን በቃላችን መሰረት እንደዚህ ጥራት ያሉ እቃዎችን። እንግዲህ እህታችንን እቃ የሁሉንም ዋጋ አሳውቃችኋለሁ። የፈርኒቸሩን ሳይቀር የሁሉንም ዋጋ ስለማሳውቃችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ ቤተሰቦች ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የማመናት ቲቪ ቻናል ተከታታይ አድማጮች ሰኔ ያለው አልሐምዱሊላህ። ውድ ቤተሰቦች እናንተም በያላችሁበት አላህ ሰላሙንም ደህንነቱንም ይወፍቃችሁ እያልኩኝ ውድ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼላችኋለሁኝ። የምታዩት መጅሊስ ማለት ነው ጽድት ያለ መጅሊስ በ8 ካሬ የሰራነውን የእህታችንን መጅሊስ ዛሬ ወደ ገነት ልናደርስ ነው። የእህታችንን ሰዓዳ ዕቃ ማለት ነው። ሙሉ የቤት ዕቃ ነው እንደምታዩት የተሟላ ሙሉ ከነ ጠረጴዛው ማለት ነው። ጽድት ያለ መጅሊስ በ25 ቲክነስ ሰርችላታለሁ። ሙሉ የቤት ዕቃ አላት። ፈርኒቸር ዕቃዎች፣ አልጋዎች አሏት የሚያማምሩ ከሶማሌ ዲዛይኖች አምጥታ ያሳየችንን ዲዛይን ጽድት አድርገን ሰርተናል። ምን መሰላችሁ? አልጋ አለ፣ ቁም ሳጥን አለ፣ መዋቢያ አለ፣ ቲቪ ስታንድ አለ። ሁሉንም ሰርተናላታል። ወደ ቤተሰቦቼ የምታዩት ደግሞ በ25 ቲክነስ የሚያምር ጽድት ያለ ጀርባው በአልሙኒየም ያለው ማለት ነው። በጣውላ የተሰራ መቀመጫው ቦንድድ 25 ቲክነስ የሰራ ነው መጅሊስ ነው። ያው ብዙዎቻችሁ ጥያቄያችሁን ለመመለስ ያክል አሁን በሜትር መጥቼላችኋለሁ። እዚህ ጋር 25 ቲክነስ ማለት ያው ከዚህ ከታች እስከ ላይ ድረስ ያለው ከፍታ ነው ማለት ነው። እዚህ ምታዩት እስከ ድረስ ያለው ማለት ነው 25 ቲክነስ ነው። ያው 25 ቲክነስ ማለት ይሄ ነው። ሙሉ 8 ካሬ 25 ቲክነስ ነው ማለት ነው። ቤተሰቦች ከእንደ ጠረጴዛው ነው የሰራነው። በነገራችሁ ላይ ጠረጴዛ አብረን የምንሰራው ከ12 ካሬ ሲሆን ነው ለብቻው ነው ሂሳብ የሚኖረው። ከ12 ካሬ በታች ከሆነ ጠረጴዛ ሂሳብ ለብቻ ነው ማለት ነው። ቤተሰቦች እህታችን ዕቃ ብዙ ነው። ትራስ ልብሶችም አሏት። ለእህቴ ብላ ያዘችን የትራስ ልብሶችም አለ። ፍራሽ ልብስም እንደዚሁ አለ። ሁሉንም ጥንቅቅ አድርገን ሰርተናላታል። እህታችንን ዕቃ የፈርኒቸሩን ዕቃ አሳያችኋለሁ። ቤተሰቦች ቤቷም ደግሞ እንደዚሁ አድርሰን ፈራርሸን ያለውን ነገርም አሳያችኋለሁ። ቀጣይ የምናወጣላችሁ ደግሞ የሚያምር ሌላ ጽድት ያለ እንዲሁም ይሄም 25 ቲክነስ የሚሰራ የሚያምር ግዳፉ ባለሙኒየም በቡኒ ከለር የሰራ ነው ግዳፍ አለ። እሱን በቀጣይ ቪዲዮ መለስላችኋለሁ። ይሄ ዕቃ እንግዲህ የእህታችን ዕቃ ነው። ወቅታዊ ዋጋቸው ስንት ነው ያላችሁኝ ሊሆን ይችላል። የሁሉንም ወቅታዊ ዋጋ አሳውቃችኋለሁ። ከነ ፈርኒቸሩ ወደ ቤተሰቦች ከነ ጠረጴዛው ስንት ይፈጃል፣ በ25 ቲክነስ አሁን ላይ ስንት ነው ግዳፉ አልሙኒየም ሲሆን ስንት ነው የሚለውን ሁሉንም አሳውቃችኋለሁ። ወደ ቤተሰቦች አሁን ላይ በነገራችሁ ላይ ቦንድድ በጣም ጭማሪ አለ መጅሊስ ላይ ማለት ነው። በጣም ከምላችሁ በላይ ቦንድድ በጣም ጨምሯል። 25 ቲክነስ ይሄን ቦንድድ በመቀመጫውን ቦንድድ ሲሆን አሁን ላይ ከኛ ጋር 15000 ብር ነው የምንሰራው። ወደ ቤተሰቦች እስከ 14000 ብር ድረስ እናደርግላችኋለን። እንደ ጨርቁ አይነት ልዩነት ካለው የጨርቁ አይነት ልዩነት እስከ 14000 ብር እናደርግላችኋለን። ከዛ በላይ 30 ቲክነስ ምናምን እስከ 18000 ብር ነው እየሰራን ያለነው አሁን ላይ። እንግዲህ ውድ ቤተሰቦች የምታዩት ግዳፍ ማለት ነው አልሙኒየም ነው ብያችኋለሁ። አልሙኒየም ሲሆን ደግሞ ይጨምራል፣ በጣም ይጨምራል። ይሄ አልሙኒየሙን ብቻ የምንገዛው ወደ ቤተሰቦች የምታዩት 15000 ብር ነው። ይሄ ሙሉ ፓኔሉን ስንገዛ ይሄ ብቻ 15000 ብር ነው። ቅርጽ ማውጫ አለ። ቅርጽ ማውጫ ከዛው ከነሱ ጋር ነው ከፋብሪካ ነው ቅርጽ የምናስወጣው። ቅርጽ ስናስወጣ ለዚህ ለቅርጽ ማስወጫ ብቻ 5000 ብር እንከፍላለን። ወደ ቤተሰቦች እንደምታዩት ነው። እንግዲህ እንደዚህ ጽድት ያለ ስራ ለመስራት ያው የግድ
የብር ያስፈልጋል። እናንተ ጥሩ ብር ከከፈላችሁ እኛም እንደዚህ ደግሞ ጥሩ ነገር እንሰራላችኋለን ማለት ነው። ውድ ቤተሰቦችና ከነግዳፉ ስንት ሆነ ካላችሁኝ አሁን ላይ ከኛ ጋር ከነግዳፉ አልሙኒየም ሲሆን እንደዚህ 15000 ብር ነው። ውድ ቤተሰቦች በምታዩት አይነት ሁኔታ ጽድት ያለ ስራ እንሰራላችኋለን። እህታችንንም እንግዲህ ዛሬ ቤቷን ጽድት አድርገን ፈራርሸን እንመጣለን። በምታዩት በሚገርም መጅሊስ ግዳፉ አልሙኒየም ሆነ መጅሊስ ቤቷ ሲገባ በጣም ያምራል። ቤቷም ጽድት ያለ ስለሆነ የሚገርም ነው የሚሆነው። የሚገርማችሁ ከዚህ የበለጠ ደግሞ የሚያሳምረው የመኝታ ቤቷን የሰራነው ፈርኒቸር እቃ ነው። አልጋው፣ ቁም ሳጥኑ፣ መዋቢያው፣ ቲቪ ስታንዱ ማለት ነው። ሁሉንም ከዚህ በፊት አሟልተንላታል። ሌሎች ቲቪዎቿን እና ኤሌክትሮኒክስ እቃዎቿን ተሟልቷል። ሁሉም የምታዩት ደግሞ ፈርኒቸር ስራዎች ማለት ነው የሰራናላት አለ ጽድት ያሉ ስራዎችን ውድ ቤተሰቦች የምታዩት ነው። እንግዲህ ቁም ሳጥን በ2 ሜትር ቁመቱ በ2 ሜትር ከ40 መዋቢያ እንግዲህ ቤቷ ይሄ ነው። ባዶ ነበር መጀመሪያ ውድ ቤተሰቦች እንግዲህ ሙሉን ደግሞ አስገባብተን ፈራርሽን ደግሞ አሳያችኋለሁ ውድ ቤተሰቦች የሁሉንም ዋጋም አሳውቃችኋለሁ በቀጥታ ሜትር ከ50 አልጋ ብያችኋለሁ። ራስጌ አምፖል ያለው ከታች ደግሞ ቦክስ ያለው እንዲሁም እነዚህን ስራዎች በነገራችሁ ላይ ብዙ ጊዜ ሶማሌዎች ናቸው የሚሰሩት። ያው እኛም ኢትዮጵያ ላይ ከነሱ አስበልጠን እንደምንሰራው እንድታዩት በማለት ነው ውድ ቤተሰቦች። በምታዩት ደረጃ መስተዋቱ ምኑ ሁሉ ነገሩ በጣም ያምራል። ያው ማየት ማመን ነው። ዋጋቸው ስንት ይሆን እያላችሁ ሊሆን ይችላል። ከዚህ ከአልጋው ሊጀምርላችሁ ቦክስ አለው ብያችኋለሁ። አልጋው የምታዩት አልጋ ከኛ ጋር አሁን ላይ በ53 ሺህ ብር ነው የምንሰራው ውድ ቤተሰቦች። እዚህ ጋር መዋቢያ አለ። መዋቢያው በሜትር ከ20 ላይ ሰራናላት። ከላይ ይሄን ቦክስ አለው እንደምታዩት መዋቢያውን መስተዋቱም ልክ ስፋቷ ሜትር ከ20 በ1 ሜትር ነው። ከታች 3 መሳቢያ አለው እንዲሁም ደግሞ 2 በር አለው። ስንት ነው ያላችሁ ሊሆን ይችላል። መዋቢያ ከኛ ጋር 22000 ብር ነው አሁን ላይ የምንሰራው። ቁም ሳጥን አለ እዚህ ጋር ጽድት ያለ ቁም ሳጥን መስተዋቱን ሁሉ ነገሩን ፏ ያለ ነው። በጣም እንደሚያምር አድርገን የሰራ ነው። እናንተ ማዘዝ ትችላላችሁ። እንደዚሁ አድርገን እንሰራላችኋለን። እንደውም አዳዲስ የመጡ አሁን ፋሽኖች አሉ እነሱን ጨማምረን ዋጋቸው ስንት ነው ያላችሁ ሊሆን ይችላል። ቁም ሳጥኑ እንዲሁም ከኛ ጋር አሁን ላይ 60 ሺህ ብር ነው ውድ ቤተሰቦች። የሁሉንም ዋጋ አሳውቃችኋለሁ። የቀሩትንም እቃዎች አሉ እነሱንም አብሬ ከቪዲዮ ጋር ስለማስገባላችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ እንደምታዩት ነው ወቅታዊ ዋጋቸው አሁን ላይ እንደዚህ ነው። ለብቻ ጠረጴዛ ያስከፍላል ብያችኋለሁ። ከ12 ካሬ በታች ከሆነ ለብቻ ጠረጴዛ ያስከፍላል። ጠረጴዛ ለብቻ ስንት ነው ያላችሁ ከሆነ አሁን ላይ ከኛ ጋር ጠረጴዛ 7000 ብር ነው ውድ ቤተሰቦች። በምትፈልጉት አይነት ዲዛይን እንሰራላችኋለን። እዚህ ጋር ደግሞ ጸደቃለች ውድ ቤተሰቦች ማሳያችሁ የእህታችን ኦርደር ናትችም ሙሉ ኮምፕሌት አድርጋን ያዘዘችን ከነ ሲኒው ከነ ጀበናው ጠቅላላ በቃ ሙሉ ነው ያዘጋጀውላት። ተፈታተው የሚመጡ ናቸው ከዛው ማለት ከውጭ የሚመጡ ናቸው። እነዚህ የዱባዮቹ ናቸው። የነዚህን ዋጋ ሳውቃችኋለሁ ውድ ቤተሰቦች። የምታዩቸው ሲኒዋ ምንዋ በአንድ ላይ ሁሉንም አዘጋጃጅቼ ነውና ምጭንላት። መጀመሪያ ለገጣጥመላት ብዬ ነው። እዚህ ጋር እንትኑም አለ የጀበና ማስቀመጫ የስኳር ማስቀመጫ ሁሉም አንድ ላይ አለ። ሱፍራ 2 ሱፍራ አለ። የምግብም ሱፍራ የሁሉም ሱፍራ አለው። እንግዲህ ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁን ቆዩና የዚህችን አገጣጠምንም ለእናንተም ይጠቅማችኋል ብዬ ስላሰብኩኝ እየገጠምኩኝ ቪዲዮ ሰርችላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዋጋዋ ስንት ናት ያላችሁኝ ከሆነ የዚህችን ደግሞ ቀድሜ ልንገራችሁ ዋጋዋን ብዬ ነው 24000 ብር ነው አሁን ላይ ወቅታዊ ዋጋው። ለብቻው ሲኒ ደግሞ አለ። ሲኒው 5000 ብር ነው። ሱፍራዎቹ 1000 ብር የምግቡ ሱፍራ 1000 ብር የቡናው ሱፍራ ደግሞ 2500 ብር ናቸው። ይሄ የምግቡ ነው። የሱፍራው ረጅም ነው እንደምታዩት ነው። እስከ መጨረሻ አብራችሁን ቆዩና እናንተም ኮሜንት ላይ ሐሳብ አስተያየት ካላችሁ ሐሳቡኝ። ማስተካከል ያለብኝም ነገር ካለ እናንተው ምከሩኝ ንገሩኝ ማለት ነው አስተካክላለሁ። እንግዲህ የታችን ዕቃ የዛሬው ዕቃ ይሄን ይመስል ነበር። የሁሉም ዋጋ ይሄን ይመስል ነበር። ወቅታዊ ዋጋቸው ይሄን ነው። አሁን ላይ ማዘዝ የምትፈልጉ ታች ላይ የማስቀምጠው ስልክ እየተጠቀማችሁ ዘዙኝ። እስከ ቪዲዮ ፍጻሜ አብረን እንቆይ።
ይመስላል ለዛሬ ይዤላችሁ የመጣሁት ቪዲዮ። በቀጣይ የምለቅላችሁ ብዙ አይነት ፈርኒቸር እቃዎች ስላሉ ሰብስክራይብ ማድረጋችሁ እንዳይረሳ። አዲሶች ካላችሁ እንኳን በሰላም መጣችሁልን። ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮዎቻችንን ተከታተሉን። እንግዲህ በቀጣይ የምንለቃቸው ቪዲዮዎች እንዲደርሷችሁ ማለት ነው። እስከ ቪዲዮ ፍጻሜ ወዳችሁና ፈቅዳችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።